የለውም ብለው። ስለዚህ ያለ ጧሃራ ያለ ውዱ ሶላት የለም። ከሶላት ሸርጦች አንዱ 9 ሸርጦች ይላሉ ከፊል ዑለሞች፣ ከፊሎች ደግሞ 10 ምናምን የሚያደርሱም አሉ። የሶላት ሸርጦች ብዙ ናቸው። በጥቅሉ 9 የሚለውን እንኳን ብንወስድ ከ9ኞቹ ሸርጦች ከሶላት ሸርጦች አንዱ ጧሃራ ነው። ጧሃራ ማለት ደግሞ ውዱ ማድረግ ያለበት ሰው ውዱ ማድረግ ነው። ሻወር መውሰድ የወጀበበት ደግሞ ሻወር መውሰድ ነው። ወይም ሐደተል አስገር ያለበት ሰው ሐደተል አስገሩን ያጸዳል። ሐደተል አክበር ያለበት ሰው ደግሞ ሐደተል አክበሩን አስወግዶ ነው ሶላት ሊሰግድ የሚችል። ስለዚህ ውዱ ግዴታ ነው፣ ምንም ሸክ የለውም። ውዱ የሌለው ሰው ውዱ ማድረግ ግዴታ አይሆንበትም። እና የውዱ ግዴታነት መቼ ነው ግዴታ የሆነው? ነቢያችን ዓለይሂ ሰላቱ ወሰላም ወደ መዲና ከመሄዳቸው በፊት መካ ላይ እያሉ ነው ወይስ መዲና ከሄዱ በኋላ ነው ግዴታነቱ የታወጀው የሚለውን ዑለማዎቻችን ባህስ ሲያደርጉ ሙሐቂቆች አብዛኞቹ ዑለሞች ረሱል ሰለም መዲና ከሄዱ በኋላ ነው ግዴታነቱ የመጣው። ረሱል ሰለም መዲና እንደሄዱ የመጀመሪያው ዓመት ነው የውዱ ግዴታነት የተያዘዘው ትእዛዙ የመጣው። ምክንያቱም እቺ አያ ሱረቱል ማኢዳ ላይ ያለችው እቺ አንቀጽ ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሃኩም ምትለዋ ሱረቱል ማኢዳ ላይ ነው። ሱረቱል ማኢዳ ደግሞ መደንይ ነች። ረሱል ሰለም መዲና ከሄዱ በኋላ ነው የወረደችው። ስለዚህ ውዱ ግዴታ ነው። ግዴታነቱ የመጣው ረሱል ሰለም ከመካ መዲና ከሄዱ በኋላ ነው ማለት ነው። ውዱ ማድረግ ግዴታ ነው። አዎ ተስማምተናል። ከሶላት ሸርጦች አንዱ ነው። አዎ ከሶላት ሸርጦች አንዱ ያው ላ ሶላተ ኢላ ቢጡሁር ያለ ጧሃራ ሶላት የለም ተብሏል። እንደዚሁም ጧሃራ ነቢያችን ዓለይሂ ሰላቱ ወሰላም አጥሁሩ ሸጥሩል ኢማን ብለውታል። ጧሃራ የኢማን ግማሽ አካል ነው ብለዋል። ጧሃራ የኢማን ግማሽ አካል ነው። ያው ዛሂሩንም ማጽዳት ውስጡንም ማጽዳት፣ ከሽርክ ከሸክ ውስጡን ማጽዳት፣ ዛሂሩን ደግሞ ከቆሻሻ ከምን ማጽዳት፣ እንግዲህ የኢማን ግማሽ አካል ነው ብለውታል። እና እንግዲህ ውዱ የራሱ የሆኑ ሸርጦች አሉት። እንደምታስታውሱት የራሱ የሆኑ የውዱ አርካኖች አሉት። የራሱ የሆኑ የውዱ ሱናዎች አሉት። ምናስተውላቸው ያስፈልጋል ወንድሞች። የውዱ ሸርጦች ስንት ናቸው? የውዱ አርካኖቹ ስንት ናቸው? የውዱ ሱናዎችስ ምን ምን ናቸው የሚለው ቢታይ ሰፊ ነው፣ ርዕሱ ሰፊ ነው። የውዱ አርካኖቹ በዋናነት ዑለማዎቻችን 6 ብለው ያነሳሉ። ከፊሎቹ ደግሞ ከዛ በታች ያነሳሉ። እነዚህ 6ቶቹ ብንቆጥር አንዱና የመጀመሪያው ፊትን ማጠብ ነው። ሁለተኛው ደግሞ እንደሚታወቀው እጅን ማጠብ ነው። 3ኛው ራስን ማበስ ነው፣ ሙሉ ራሱን። 4ኛው እግርን ማጠብ ነው። 5ኛው ተርቲብ ነው፣ ተራውን መጠበቅ። 6ኛው ደግሞ መዋላ ነው አሉ፣ ማስከታተል። ማለትም አንደኛውን የሰውነት ክፍላችን ካጠብን በኋላ አካላችን ሳይደርቅ ቀጥሎ ያለውን ማጠብ ማለት ነው መዋላ ማለት። ነቢያችን ዓለይሂ ሰላቱ ወሰላም አንድ ሰው ውዱ ካደረገ በኋላ እንዴት ሲያዩት ሰውነቱ እግሩ ላይ ደረቅ ቦታ አለች፣ ውሃ ያልነካት። ለም ዩሲብሃ ልማ ቀድረ ድርሃም፣ አንድ ብር የምታክል የዶሮዋን ብር የምታክል ውሃ ያልነካት ሰውነቱ ላይ አዩበት ረሱል ሰለም። ከዛ ረሱል ሰለም እርጅዕ ፈአሕሲን ውዱአከ አሉት። ወፊ ሪዋያ እርጅዕ ፈአዒድ ልውዱእ ብለውታል። ተመለስና ውዱእን መልስ፣ ውዱእን አስተካክል ብለውታል ነቢ ሰለም። ያ ማለት እንደገና ውዱእን አድርግ ማለት ነው። ይህ ማለት መዋላ ማስከታተል ግዴታ መሆኑ ያሳያል። ግዴታ ባይሆን ኖሮ ያችን ያልነካትን ብቻ አስነካ ይሉት ነበር። ስለዚህ ደርቆ ከሆነ እንደገና ውዱአችንን ማደስ አለብን። ያልደረቀ ከሆነ ግን እዛው ገና አካላችን ሳይደርቅ ከሆነ እሷን ማስነካት በቂ ይሆናል ይላሉ ዑለማዎቻችን። እነዚህ አርካኖች አሉት ውዱ። አርካኖቹን ጠብቀን ውዱአችንን በትክክል ካደረግን በውዱ የሚገኘው አጅር ትልቅ ነው ወንድሞችና እህቶች። ነቢያችን ዓለይሂ ሰላቱ ወሰላም ፊ ሶሒህ ሙስሊም በተዘገበው ሐዲታቸው ምን አሉ? መን ተወضአ ፈአሕሰነ ልውዱእ አሉ። መን ተወضአ ውዱ ያደረገ ሰው፣ ፈአሕሰነ ልውዱእ ውዱን ያሳመረ ያስተካከለ ሰው ኸረጀት ኸጣያሁ
ወንጀሉ ትወጣለች ትራገፋለች አሉ ረሱል